በአጽናፈ ዓለም ውስጥ ካሉ ሰው ሰራሽ ግንባታዎች ሁሉ ግዙፍ የሆነው የባህርን ያህል የሚንቀሳቀስ ውሃ የገደበውና የራሷን የፕላኔታችን የመሽከርከር ፍጥነት እንኳን በሰከንዶች ሽርፍራፊ ልክ ማዘግየት የቻለው ግድብ የትኛው እንደሆነ ያውቃሉ? አዎ፣ በቻይና የሚገኘው የዓለማችን ትልቁ የሃይድሮ ኤሌክትሪክ ማመንጫ የሆነው የሶስት ገርሎች ግድብ ስሪ ጎርጀስ ደም ነው ካሉ ልክ ኖት። ዛሬ በዚህ ቪዲዮ ይህ ግዙፍ ምህንድስና እንዴት ሊገነባ እንደቻለ ያለውን አስገራሚ አቅምና በዓለማችን ላይ ያሳደረውን ተጽዕኖ በዝርዝር እንመለከታለን። በመጨረሻም የማትጠብቁትን ከህዳሴው ግድብ ጋር ያለውን አስገራሚ ንጽጽር የምናይ ይሆናል። እስከ መጨረሻው አብራችሁ ይቆዩ። የቻይና የሶስት ገርሎች ግድብ ስሪ ጎርጀስ ዳም በሰው ልጅ ታሪክ ውስጥ ከተገነቡ ታላላቅ ምህንድስናዎች መካከል በቀዳሚነት የሚጠቀስ ግዙፍ ፕሮጀክት ነው። ይህ ግድብ ከግዝፈቱ ባለፈ በዓለም የአየር ንብረትና የመሬት የመዞር ፍጥነት ላይም ጭምር ተጽዕኖ ማሳረፉ ልዩ ያደርገዋል። የሶስት ገርሎች ግድብ በቻይና ሁቤ ግዛት ውስጥ በያንትዜ ወንዝ ላይ የተገነባ የዓለማችን ትልቁ የኃይል ማመንጫ ግድብ ነው። የግድቡ ሀሳብ ለመጀመሪያ ጊዜ በ1919 እንደ አውሮፓውያን አቆጣጠር በዶክተር ሴንያንሲን ቢጠነሰስም ግንባታው በይፋ የጀመረው በታህሳስ 1994 እንደ አውሮፓውያን አቆጣጠር ነበረ። ግንባታው ሙሉ በሙሉ ተጠናቆ ለአገልግሎት ክፍት የሆነው በ2012 እንደ አውሮፓውያን አቆጣጠር ሲሆን አጠቃላይ ሂደቱ 18 ዓመታትን ፈጅቷል። ይህ ግዙፍ ፕሮጀክት በወቅቱ ወደ 37 ቢሊዮን የአሜሪካ ዶላር ገደማ ወጪ እንደፈጀ ይገመታል። ግንባታው ሙሉ በሙሉ በቻይና መንግስት በጀት የተሸፈነ ሲሆን ለዚህም ከታክስ ከባንክ ብድርና ከኤሌክትሪክ ሽያጭ የሚገኙ ገቢዎች ጥቅም ላይ ውለዋል። ግድቡ በዓለም ላይ ካሉ የኃይል ማመንጫ በድምሩ 22500 ሜጋዋት በማመንጨት አቅሙ በመያዝ የመጀመሪያውን ደረጃ ይዟል። በግንባታ ወቅት ያጋጠሙ ችግሮች ከ1.3 ሚሊዮን በላይ ሰዎች ከመኖሪያ ቀያቸው እንዲፈናቀሉ ተገደዋል። በርካታ ጥንታዊ ከተሞችና ታሪካዊ ቦታዎች በውሃው ስር ሰጥመዋል። በያንትዜ ወንዝ ላይ የሚገኙ የዓሳ ዝርያዎች መጥፋትና የመሬት መንሸራተት ስጋቶች ዋና ምክንያቶች ነበሩ። የዚህ ግዙፍ ግድብ በምድር ላይ ካሉ ሌሎች ሰው ሰራሽ ግንባታዎች ለየት ያለ ተጽዕኖ አለው። ናሳ ባጠናው ጥናት መሰረት ግድቡ የያዘው እጅግ ግዙፍ የውሃ ክምችት 39.3 ቢሊዮን ሜትር ኪዩብ የምድርን የክብደት ስርጭት በመቀየር የመሬትን የመዞር ፍጥነት በ0.06 ማይክሮ ሰከንድ እንዲዘገይ አድርጎታል። በተጨማሪ የሰሜን ዋልታ ኖርዝ ፖል በ2 ሴንቲሜትር ገደማ እንዲንቀሳቀስ ማድረጉ ይነገራል። የግድቡ ዋና ጥቅም ለቻይና ግዙፍ ኢንዱስትሪዎች የታዳሽ ኃይል ማቅረብ ነው። በየዓመቱ በያንግትስ ወንዝ ሞልቶ የሚፈሰውና የሺዎችን የሚቆጠሩ ሰዎች ሕይወትን የሚቀጥፈው ጎርፍ ለመከላከል ረድቷል። ግዙፍ መርከቦች ወደ መሃል ቻይና እንዲገቡ በማድረግ የንግድ እንቅስቃሴውን አቀላጥፏል። ዋናው ተጠቃሚ ቻይና ስትሆን በተዘዋዋሪ ግን የኃይል እጥረት ምክንያት ይስተጓጎል የነበረው ዓለም የንግድ ስርዓቱን ሰፕላይ ቼን በማረጋጋት የዓለምን የኢኮኖሚ አስተዋጽኦ አድርጓል። ግድቡ የተሰራው በቻይና ረዥሙ ወንዝ ያንትዜ ላይ ነው። ዋናዎቹ ገባር ወንዞቹ ሚኒ፣ ዲያሊንግ እና ሃን ዋናዎቹ ናቸው። ግድቡ በፈጠረው ሰው ሰራሽ ባህር ምክንያት 6000 ኪሎ ሜትር የሚደርስ ጥልቅ የውሃ መስመሮች እየተፈጠረ ሲሆን ይህም ቀደም ሲል አደገኛ የነበሩ የወንዙ ገደላማ ክፍሎች ለጉዞ ምቹ አድርጓቸዋል። በስተመጨረሻም የታላቁ የህዳሴ ግድብና የቻይናው የሶስት ገርሎች ግድብን የምናነጻጽርበት ሰዓት ደርሰናል። የታላቁ የህዳሴ ግድብ እና የሶስት ገርሎች ግድብ ሁለቱም በዓለም ላይ ካሉ ግዙፍ የምህንድስና ውጤቶች መካከል የሚጠቀሱ ቢሆንም በመጠናቸው በዓላማቸውና በቴክኒካዊ ዝግጅታቸው በጉልህ የተለያዩ ናቸው። ለምሳሌ የሶስት ገርሎች ግድብ ቁመቱ 181 ሜትር፣ ርዝመቱ 2335 ሜትር፣ የኃይል ማመንጨት አቅሙ 22500 ሜጋዋት፣ የውሃ ማጠራቀም አቅሙ 39.3 ቢሊዮን ሜትር ኪዩብ ሲሆን የኢትዮጵያ ታላቁ ህዳሴ ግድብ ደግሞ ቁመቱ 145 ሜትር፣ ርዝመቱ 1780 ሜትር፣ የኃይል ማመንጨት አቅሙ 5150 ሜጋዋት እንዲሁም የውሃ የመያዝ አቅሙ 74 ሚሊዮን ሜትር ኪዩብ እንደሆነ ይታወቃል። የሚገርመው ከዓለማችን አንደኛ የሆነው የሶስት ጎርጆስ ግድብ የሚባለው ወይም ደግሞ የሶስት ገርሎች ግድብ የሚባለው 39.3 ቢሊዮን ሜትር ኪዩብ የሚያዝ አቅም ሲኖረው የኢትዮጵያ ህዳሴ ግድብ 74 ቢሊዮን ሜትር ኪዩብ እንደሚይዝ በግልጽ ተቀምጧል። የኃይል ማመንጨት አቅሙ የሶስት ገርሎች ግድብ በዓለም አንደኛ ሲሆን የህዳሴ ግድብ ደግሞ በአፍሪካ ቀዳሚ የኃይል ማመንጨት አቅም ያለው ነው። በንጽጽር ሲታዩ የሶስት ገርሎች ግድብ ከህዳሴው ግድብ በ4 እጥፍ በላይ የኤሌክትሪክ ኃይል የማመንጨት አቅም አለ። ምክንያቱም የሶስት ገርሎች ግድብ የሚባለው ወይም የቻይናው 32 ተርባይን ሲኖረው የኢትዮጵያው ደግሞ እንደሚታወቀው 10 ተርባይኖች ያሉት መሆኑ ይታወቃል ማለት ነው። ሌላኛው የህዳሴ ግድብ ከሶስት ገርሎች ግድብ በቁመትና በርዝመት ቢያንስም የውሃ የመያዝ አቅሙ ግን እጅግ ከፍተኛ ነው። የህዳሴው ግድብ 74 ቢሊዮን ሜትር ኪዩብ
የሚያዝ አቅም ሲኖረው የሶስት ገድሎች ግድብ 39.23 ቢሊየን ሜትር ኪዩብ ብቻ ነው የሚይዘው ማለት ነው። ፕሮጀክቱ የህዳሴው ግድብ ዋነኛ ግቡ የኃይል ማመንጨት ብቻ ሲሆን የሶስት ገድሎች ግድብ ደግሞ ኃይል ከማመንጨትም በላይ ለትራንስፖርት ለመርከብ ትራንስፖርት እና በጎርፍ አደጋ ለሚጠቃ የሺዎች የሚቆጠሩ ማህበረሰቦችን ለመታደግ የታሰበና የታለመ መሆኑ ይታወቃል ማለት ነው። በተጨማሪም የሶስት ገድሎች ግድብ በቻይና መንግስት ከፍተኛ የበጀት የተገነባ ሲሆን የህዳሴው ግድብ ደግሞ በኢትዮጵያ ህዝብና መንግስት የፋይናንስ ምንጭ በቤት ውስጥ ቁጠባና ቦንድ የተገነባ ልዩ ፕሮጀክት ነው። በአጠቃላይ የሶስት ገድሎች ግድብ በኢንዱስትሪ የበለጸገች ቻይና ግዙፍ የኃይል ፍላጎት ለማርካት የታሰበ ሲሆን የህዳሴው ግድብ ደግሞ የኢትዮጵያን ብርሃን ለማረጋገጥና የቀጠናውን የኃይል ማዕከል ለመሆን የተወጠነ ታላቅ ብሔራዊ ፕሮጀክት ነው።